እንደምን አላችሁ? ባለፈው ስለ ፍራንኮ ቫሉታ ወይንም አዲስ በናሽናል ባንክ ኦፍ ኢትዮጵያ በብሔራዊ ባንክ ስለወጣው አዲሱ የፍራንኮ ቫሉታ መመሪያን በተመለከተ አንዳንድ ነገር ለማለት ሞክሬ ነበር። ያው የፍራንኮ ቫሉታ ኦብጀክቲቭ ምን እንደሆነ አዎንታዊ ጥቅሙ ምን እንደሆነ ለማውራት ሞክሬ ነበረ። እውነት ለመናገር ያው ፍራንኮ ቫሉታ ዓላማውም የሃርድ ከረንሲን የማግኘት አቅም የማግኘት ፕሮባቢሊቲ ሰፊ ማድረግ ማክሲማይዝ ለማድረግ ነው እና የሃርድ ከረንሲ እጥረት በሚኖርበት ጊዜ ኢንቨስተሮች እንዲህ ባለሀብቶች እና ሌሎች አካላቶች ከውጪ ኢምፖርት ኤክስፖርት የሚያደርጉ አካላቶች በራሳቸው መንገድ ያለምንም ላይሰንስ እስከሆኑ ድረስ ያለምንም ተጠራገብነት ኢምፖርት ማድረግ እና ኤክስፖርት ማድረግ በራሳቸው ይችላሉና ይህንን ድል ፋንታ ይሰጣል። ከዚህ አንፃር የአቅርቦት እጥረትን ሚኒማይዝ ለማድረግ ከባድ ጠቀሜታ አለው። ማለትም እጥረት በሚመጣበት ጊዜ ይሄ ምንድነው የአቅርቦት ዲማንድ የሰፕላይ እጥረት በሚኖርበት ጊዜ ወይንም ሰፕላይ ከዲማንድ በሚያንስበት ጊዜ በቀላሉ እንትን ለማድረግ ያንን ለማቅለል እና የማህበረሰቡን ፍላጎት ለማሟላት አዎንታዊ ጠቀሜታ አለው። ከቴውንም አሁን በዶላር እና በመሳሰሉት ምክንያቶች የአቅርቦት እጥረት እየገጠመ በመሆኑ ባለሀብቶችን ከማበረታታት አንፃር የተሻሉ ባለሀብቶች ወደፊት እንዲመጡ እንዲበረታቱና የተሻለ ፋይናንስ እንዲኖር የተሻለ እንቅስቃሴ እንዲኖር ከማድረግ አንፃር አዎንታዊ ተጽዕኖ አለው። በሌላ በኩል ደግሞ ለመንግስትም በርደን ይቀንስለታል እና ከመንግስት በርደን ከመቀነሱም በላይ ዜጎች ሀገሬ ነው ብለው በሀገራቸው ላይ ያለምንም ስጋት ያለምንም ፍርሃት እቺ ሀገር የኔ ነች ብሎ በማሰብ ኢንቨስት እንዲያደርጉ ይጠቅማቸዋል። ኢቭን ኢንተረስት ይኖራቸዋል። ይሄ ናሽናል ኢንተረስት የሀገራዊ ባለቤትነት ሪስፖንሲቢሊቲ የሚሉት ሀገርን መሸከም የሀገርን አሉት ደካማ ድካም የሀገርን ችግር የመሸከም ኃላፊነት አለብኝ እንዴ ለካ እኔ ከራሴ በላይ ነኝ እንዴ ብሎ ባለሀብቱ እንዲያስብ ከማድረግ አንፃር አዎንታዊ ተጽዕኖ አለው። ነገር ግን አሉታዊ ተጽዕኖዎቹ ከአዎንታዊ ተጽዕኖዎች ይበልጣሉ ወይስ ያንሳሉ የሚለውን ነገር ነው ተገቢ የሚሆነው። እንግዲህ አንድ ነገር ጥቅም የሚሆነው አሉታዊ የሆነ ነገር አይኖረውም ብሎ ማሰብ አይቻልም። ማንኛውም ነገር ድካም አለው፣ ቻሌንጅ አለው። ምንም አሉታዊ ነገር ያሌለው የለም። ይሁን እንጂ ግን አሉታዊ ጥቅሙ ከአዎንታዊ ጥቅም ይበልጣል ወይስ አዎንታዊ ከአሉታዊ ይበልጣል? የጎንዮሽ ጉዳቱ ነው የሚበልጠው ወይስ ጥቅሙ ነው የሚበልጠው የሚለውን ነገር ስናስብ ነው አንድ ነገር ጥቅም ነው ብለን ስራ ላይ የምናውለው እና ከዚህ አንፃር አሉታዊ ጥቅሙ ምንድነው ስንል ኮንቴክስት ከሀገራችን የኢኮኖሚ ማህበረሰብ ግንባታ ጀምሮ አሁን ያለው የኢኮኖሚ ማህበረሰብ ግንባታችን ምን ይመስላል? የተስተካከለ ነገር አለ ወይ? በሌላ መልኩ ደግሞ የተመጣጠነ ሀገር እንደ ሀገር ህዝብ እንደ ህዝብ ሁሉም ማህበረሰቦች የተመጣጠነ የኢኮኖሚ ደረጃ ላይ ናቸው ወይስ ውስን አካላቶች ወደፊት ወጥተው አብዛኛው አካል ወደ ኋላ ቀርቷል? ያ ከብሔር ስብጥርም ጀምሮ ከሃይማኖትም ከማንኛውም ነገር አንፃር በምናይበት ጊዜ ሚዛን ይደፋል። ባላንስ ነው ወይ ሀገራችን የኢኮኖሚ ሁኔታ? ነገ ተነገ ወዲያ ተለጥጦ ሀገርን ግለሰቦች እጅ የሚጥል አይደለም ወይንም ደግሞ የሆነ ቡድኖች ጋር እንትን ብለው የማንወጣበት የፖለቲካ ሶሻል ክራይሲስ ውስጥ አያስገባንም ወይ የሚለውን ነገር አይደንቲፋይ ማድረግ ተገቢ ነው እና ከዛ አንፃር ከሀገራችን ኮንቴክስት አንፃር አሉታዊ ጉዳቱ አይበዛም ወይ የሚለውን ነገር ነው የማነሳው። ከዚህ ኮንቴክስት አንፃር እንግዲህ አንደኛ ለፋይናንስ ዓላማ የተቋቋመው የመንግስት ባንክ እና ብሔራዊ ባንክን አቅማቸውን አሟጠው በዘርፉ ላይ እንዳይሰሩ ያደርጋል። ለዚህ ዓላማ ለዚህ ፐርፐዝ የተቋቋሙ የግል ባንኮች አሉ፣ የመንግስት ባንኮች አሉ። ከዚህም በዘለለ ደግሞ በበላይነት
ሁሉንም ባንኮች ማኔጅ የሚያደርግ ህግ የሚያወጣ ሞኔታሪ እንትኑን የሚቆጣጠር የናሽናል ባንክ ኦፍ ኢትዮጵያ አለ እና እነዚህ አካላቶች በሙሉ አቅማቸው ስራቸውን እንዳይሰሩ ያደርጋል። አቅማቸውን አሟጠው እንዳይሰሩና የሀርድ ከረንሲ እንትንን ያለምንም ጣልቃ ገብነት እንደዚህ ኤጀንቶች እጅ ሳይገባ ደላሎች እጅ ሳይገባ ግለሰቦች እንደፈለጉ የማያደርጉት ሳይሆን ሬጉላታሪ በሆነ ተቆጣጣሪ የሚከታተል አካል ባለው መልኩ ይህንን ትራንዛክሽን ማካሄድ ይቻል ነበር እና ያን እንዳያደርጉ አቅማቸውን ያዳክማል። አብሶ የግል ባንኮችን ያዳክማል። የግል ባንኮች እንቅስቃሴን ያዳክማል። ሌላ ስርዓት አልበኝነትን ያስፋፋል። እንግዲህ የሀገራችን እንደሚታወቀው ትንሽ የሆነ ነገር ሲባል የሆነ ግሩፕ ውስጥ የሆነ ቡድን ውስጥ መወተት ምናምን የመሳሰሉት ነገር አሉ። የፖለቲካ የኢኮኖሚ ግንባታችን ከፖለቲካ ግንባታ ጋር የተሳሰረ ነው። በቃ በሀገራችን ፖለቲካ ማለት ኢኮኖሚ ነው፣ ኢኮኖሚ ማለት ፖለቲካ ነው። በቃ ይሄ ነው እና ከዚህ አንጻር ይሄ ልቅ የሆነ ስርዓት አልበኝነት ማስፋፊያ የሚያደርጉ ከባለሀብቶች ከዚህ በፊትም እንደ ህዝብም እንደ መንግስትም የወቀስናቸው አካላቶች አሉ። የመንግስት ኃላፊነትን፣ የህዝብን ኃላፊነትን፣ የሀገርን ኃላፊነት መሸከም አቅቷቸው ወደ ሆነ ጉሪያቸው ተደብቀው ህዝብን ከህዝብ ሲያፋጁ የነበሩ አለው ብሎ የነበሩ መሳሪያ ተሸክመው ጫካ ለጫካ ሲዞሩ የነበሩ ባለሀብቶችን በሀገራችን እናውቃለን እና ይህ ባለበት ሁኔታ ይህንን የፍራንኮ ቫሉታ አዋጅን በማውጣት እንዲህ ልቅ ማድረግ ለግለሰቦች ሀገርን ማስረከብ የሀገርን ዕጣ ፈንታ በተፈለገ በማይፈለግ መልኩ እንዲወሰን ወይንም ማበላሸት አይሆንም ወይ? ስርዓት አልበኝነትን አያስፋፋም ወይ ነው። ሌላ መንግስት ለፖሊሲ ማስፈጸሚያ ለልዩ ልዩ ጉዳይ የሚጠቀማቸውን የዶላር መጠን ይቀንሳል። እንግዲህ ይህ ማለት እንግዲህ ኢንቨስተሮች እና ነጋዴዎች እና የመሳሰሉት የሚመለከታቸው የሃይማኖትም ሊሆን ይችላል ሌሎች አካላቶች ይህንን ሃርድ ከረንሲ በመቆጣጠር ከጀመሩ ከያዙ ሞኖፖላይዝድ አድርገው መንግስት ዶላርን የሚያገኝበት ፕሮባቢሊቲ እጅግ በጣም አናሳ ይሆናል። ያ ደግሞ ምንድነው? ለፖሊሲ ማስፈጸሚያ ለልዩ ልዩ ስራ ይፈለጋል። እጅግ በጣም ከፍተኛ የዶላር ፍጆታ መንግስት ይጠቀማል። ያ የታወቀ ነው። ለምን? በዲፕሎማሲን በተመለከተ የተለያዩ ነገሮችን ለማስፈጸም የተለያዩ ግብአቶችን እንትን ለማለት በሚጠቀመው በሃርድ ከረንሲ ነው እና በዶላር ነው እና ከዚህ አንጻር የመንግስት ዶላርን ለፖሊሲ ማስፈጸሚያ ለልዩ ልዩ ጉዳይ የሚጠቀማቸው የዶላር መጠን የማግኘት ፕሮባቢሊቲውን ሚኒማይዝ ያደርጓል በቀጥታ ማለት ነው። ከዛ በዘለለ በተጋነነ የኢኮኖሚ ልዩነት ምክንያት ማህበራዊና ፖለቲካ ልዩነታችን የተለጠጠ ይሆናል። አሁን ማህበራዊና ኢኮኖሚያዊ ልዩነታችን፣ ፖለቲካዊ ልዩነታችን እጅግ በጣም ሰፍቷል። ይሄ የተለጠጠ ልዩነት ባለበት ሁኔታ በዚህ መልኩ አሁንም ደግሞ ይህንን እድል ፋንታ ታች ያለውን ነገር ማስተካከል ሳይቻል አሁንም ወደዛው በምንሄድበት ጊዜ ምንድነው ቡድኖች፣ ግለሰቦች፣ ውስን ሰዎች ናቸውና የሀገርን የሚሸከሙትና እነዚህ ሰዎች ምንን ያደርጋል? ልዩነታችን የባሰ የፖለቲካ ልዩነታችን፣ የኢኮኖሚ ልዩነታችን፣ ማህበራዊ ልዩነታችን እየሰፋ ይሄዳል ማለት ነው። ሉክ እንደዚህ ስንል አሁን ቀላል ይመስላል። በሀገራችን ኢትዮጵያ በረንዳ ላይ የሚያድሩ ማስቲሽ ስበው የሆነ ነገር ስበው ቀንና ሌሊትን የማያውቁ በረንዳ ላይ ወድቆ በእያንዳንዱ ክፍለ ሀገር በአዲስ አበባ ብቻ አይደለም በእያንዳንዱ ቦታ አሉ። በሌላ መልኩ ደግሞ የተንቆጠቆጠ ላይፍ ለውሾቻቸው እንኳን ቤት ተከራይተው የሚያኖሩ ወይም ለውሾቻቸው ቤት ገንብተው በርገር የሚያበሉ ባለሀብቶች በኢትዮጵያ ይኖራሉ። ሉክ ይሄ ባለበት ሁኔታ እዚሁ ላይ ተጨማሪ ነገር ማድረግ ነዳጅ ላይ የሆነ ነገር ላይ የተቀጣጠለ ነገር ላይ ቤንዚን እንደማፍሰስ ነውና ይሄንን መንግስት ያየ አይመስለኝም። ሌላኛው በተጋነነ የኢኮኖሚ ልዩነት ምክንያት ማህበራዊና ፖለቲካ ልዩነታችን የተለጠጠ ይሆናል ያልኩት እንዳለ ሆኖ በመጨረሻም የሀገር ዕጣ ፈንታ ከመንግስትና ከህዝብ ይልቅ በግለሰቦች የሚወሰን ይሆናል። በሀገራችን ጉዳይ ላይ የመወሰን ፕሮባቢሊቲ ማህበረሰቡ የመወሰን ፕሮባቢሊቲ ያነሰ ሆኖ በሀገር ጉዳይ ላይ ባለሀብቶች ምክንያቱም የተገነባንበት መንገድ ልክ አይደለም። በቡድን ነው
በሆነ ጉሬ ውስጥ ነው እንጂ የተሰበሰብነው በኢትዮጵያዊነት ስሜት፣ በማህበራዊ አንድነት፣ በፖለቲካዊ አንድነት፣ በኢኮኖሚ የጋራ የኢኮኖሚ ማህበረሰብ በመፍጠር እሴት አይደለም የተገነባ ነውና ሴልፊሽ በሆነ መንገድ ነው የተገነባ ነው። ወይንም ደግሞ ቡድንተኝነት፣ ዘረኝነት፣ ጎጠኝነት፣ መንደርተኝነት ወይንም ደግሞ ጥቅመኝነት፣ ስስታም ለሀገር የምንሰራው የስራ ዘርፍ ራሱ ለሀገር ለትውልድ ለዜጎች የሚጠቅም ሳይሆን ግለሰቦች በቃ ዝነኛ ባለሀብት ምናምን ሆነው እንዲኖሩ ብቻ በማሰብ ረገድ ነው እና ከዚህ አንጻር የማህበረሰቡ እጣ ፋንታ በሀገር ላይ የመወሰኑ እድል ፋንታው መንግስት በሀገር ላይ በዜጎች ጉዳይ ላይ የመወሰን እጣ ፋንታ ይቀየርና ግለሰቦች በሀገር እጣ ፋንታ ላይ እንዲወስኑ ያደርጋል። የሀገር እጣ ፋንታ በግለሰቦች እጅ ይወድቃል። መንግስት ይህንን ነገር ማስተዋል ነበረበት የሚል ሀሳብ ነው ያለኝ እና ከዚህ አንጻር ምናልባት በእኔ አስተሳሰብ ሪኮመንድ የማደርገው ሪስትሪክሽን ነገር ቢኖርና ያለውን ነገር ማድረቅ ቢቻል እጅግ በጣም ለሀገራችን ግንባታ እንግዲህ ሀገራችን ስቴት ኮንስትራክት እያደረገ ገና ሀገር እየተገነባች ነው እና ተገንብታ ያላለቀች ሀገር ነች እና ያ አዎንታዊ ፋይዳ አለው። በፖዚቲቭ መንገድ እንድትረዱኝ እፈልጋለሁ። የመንግስት አካላቶችን የምሰሙትም የመንግስት አካላቶችን ለሀገር ከማሰብ ፍጹም ለሀገር ከመቆርቆር ለዜጎች ለህዝብ ከመቆርቆር አንጻር ያነሳሁት ሀሳብ መሆኑን እንድትገነዘቡ እፈልጋለሁ። አመሰግናለሁ። ሻሎም። ቤቱን ላይክ